ውድ ቤተሰቦች አሁን ጁሳችን ደርሷል። እስቲ እንዴት አባቱ እንደሚያምር በጣም ቆንጆ ነው። እስቲ እንዴት እንደሚያምር ወላሂ ለየት ያለ ነው። እየሰራችሁ ሞክሩት የመዳም ቅመሞች። ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቼን ያለሁ አልሐምዱሊላህ። እናንተስ እንዴት ናችሁ? ስራ፣ ጤንነት፣ አፍያ ከኔ ጋር ሁሉ ሰላም ነው። ምስጋና ለአላህ ለዓለማቱ ጌታ። እናንተስ እንዴት ናችሁ? ረመዳን እንዴት ነው? ዛሬ የመጀመሪያው የረመዳን ቀናችን ነው። እንኳን አደረሳችሁ፣ እንኳን አብሮ አደረሰን። ውድ ቤተሰቦቼ በሰላም በጤና በፍቅር በኢባዳ ጾመን የምንጨርሰው ረመዳን አላህ ያርገው። እስኪ እናንተ በስደት ላይ ስንት አመት ረመዳንን አሳለፋችሁ? አላህ የኔ በጣም ከባድ ነው ወላሂ። በጣም ብዙ ረመዳንን አሳለፍኩ በስደት ላይ ከቤተሰብ ተለይቶ የቤተሰብ ናፍቆት ያገሩ ስንቱ ነገር በጣም ቆየሁ። እናንተ ስንት ረመዳን አሳለፋችሁ? ይህንን ከቪዲዮ መጨረሻ ላይ እነግራችኋለሁ። እስከዛ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉ። ውድ ቤተሰቦች በርቺ እያላችሁ ስለምታበረታቱኝ ምስጋናዬ ከልብ ነው። ዛሬ ደግሞ ይዤላችሁ የመጣሁት እንደምታዩት ሀብሀብ አለ። እዚህ ደግሞ ካሮት ፈቅፍቄዋለሁ ለመፍጨት እንዲመቸኝ። አንድ ሎሚ በትናንሹ ቆራርጫለሁ። ለየት ያለ ጁስ አብረን እንሰራለን። በጣም አሪፍ ነው፣ ሞክሩት። በተለይ እንደኔ ሀብሀብና ካሮት ለምትወዱ ልጆች በጣም ቆንጆ ነው። ካሮቱ የኔ ብዙም ስለማይጥም ነው አሁን ከሀብሀብ ጋር ባንድ ልንሰራው የተነሳ ነው እንጂ እስከ ዛሬ ካሮቱን ለብቻ ሀብሀቡን ለብቻ ነበር የምንሰራው። ግን የአሁኑ ካሮት በጣም ትላልቅ ነው፣ ግን አይጥምም። ጣዕሙ ያን ያህል አይደለም እና ከዚህ ጋር ሲቀላቀል ደግሞ ለየት ያለ ጣዕም፣ ቆንጆ ጣዕም አለው። ሞክሩት፣ ተወዱታላችሁ። ውድ ቤተሰቦች እንግዲህ አሲራችንን እንፈጫ፣ ጁሳችንን ወደ መፍጨቱ ነው። ተዘጋጁ። እናም መልካም ረመዳን፣ የሰላም የፍቅር የጤና የኢባዳ ወር ይሆንልን። ቻለ ቀጣይ አመትን ደግሞ ካሁኑ በተሻለ ሆነን ከምንወዳቸው ውድ ቤተሰቦቻችን ጋር ሆነን የምናሳልፈው አላህ ያድርገን። ከባድ ነው ከቤተሰብ ተለይቶ ረመዳን ማሳለፍ በጣም ከባድ ነው። አሁን ውድ ቤተሰቦች እንደዚህ እያረኩ እያቀላቀልኩ ግማሹን ካሮት ግማሹን እንትን እያረኩ አቀላቅየዋለሁ። ያው እንትኑን እንዲያየው ብዬ ነው፣ ካሜራው ችግር ስለሆነ ደግሞ ኮፒራይት እንዳይዘይ ብዬ ነው ውዶችዬ። እኔ አሁን የምፈጨው እንግዲህ በእንትን ነው፣ በሽንኩርቱ መፍጫ ነው። ከላጡ ይሄ የጁስ መፍጫ አይደለም፣ የሽንኩርት ነው። ግን እኔ ይመቸኛል እንጂ ሁልጊዜ በዚህ ነው የምፈጨው። ይሄ ስለበዛ ከፍለዋለሁ፣ በኋላ ፈጨዋለሁ። ይሄ አሪፍ ነው። እኔ በዚህ ነው የምፈጨው። ማጥለያ ከዚህ ጋር አዘጋጅቻለሁ። የሽንኩርቱ ሽታ ደግሞ አያስቸግርሽም ወይ ማለታችሁ ስለማይቀር ለሽንኩርቱ ሽታ ደግሞ አንድ ማንካ እንትን ኸል ወይም አፕል ሳይደር አርጌ አንድ ማንካ ቡና ጋር ብለብ ባለ ውሃ ዘፍዝፌ አቆይቼ አጥቤዋለሁ። በጣም ቆንጆ ነው፣ አያስቸግርም። ሞክሩት። እሺ ውድ ቤተሰቦች እንደምታዩት ይሄንን ፈጭቼ በዚህ መልኩ እያጠለልኩ ነው። አሁን ይሄን ደግሞ ፈጨዋለሁ። አብረን እናያለን። በጣም ቆንጆ ነው፣ ሞክሩት፣ ትወዱታላችሁ። ውድ ቤተሰቦች ውሃ በዚህ ግማሽ ጨምሬብን ነበር። አሁን ግን አልጨምርበትም። ሀብሀቡ በጣም ውሃ አለው፣ አልጨምርበትም። ይሄንን ያውት በዚህ መልኩ ነው የፈጨሁት። ያው አሁን እንትኑን ስላወጣሁት ነው። እናም ውድ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ። እንግዲህ ረመዳንን በሰው ሀገር እያሳለፍን ስለሆነ እስኪ ቀጣውን አመት የተሻለ አድርጎልን አላህ የተሻለ ቦታ ሆነን እንድናሳልፈው አብረን ተገዳድፈን እንግዲህ አብረን ተገዳድፈን ዩቲዩባችንን ያሳድገን። የዩቲዩብ ቤተሰቦች ቀጣውን አመት ደግሞ ከምንወዳቸው ቤተሰቦቻችን ከምንወዳቸው ባሎቻችን ጋር እንድናሳልፍ አላህ እሱ በዝነቱና በቸርነቱ ይርዳን። አሁን ቀጣውም የሆነ እንግዲህ ሰርቼ ከጨረስኩ በኋላ ገና ፍጡር ልሰራ ነው። በጣም ብዙ ስራ አለ። እንግዲህ አላህ ያበርታን፣ እንበርታ ነው እንጂ ምንም አይባልም። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቪዲዮ ካያችሁልኝ አይቀር ላይክ ማድረጋችሁንም አትዘንጉ።
አሁን ይሄን እንግዲህ ሌላ እናንተ መያዣ ያለው ማጥለሊያ ብትጠቀሙ አሪፍ ነው። እኔ መያዣ ስለሌለ ትንሽ ወጥ ቦታውን ራሱ አቆሽሼ ነው እንትን ያልኩት። መያዣ ያለው ቢሆን አሪፍ ነው። በዚህ መልኩ እንደምታዩት አሲሩ እየደረሰ ነው። በጣም ቆንጆ ነው። ያስቸግራል ትንሽ ማጥለሊያው መያዣ ስለሌለው። እስኪ ተገናኝ መልሶ እንግዲህ ውድ ቤተሰቦች ጅሳችን በዚህ መልኩ ደርሷል። በጣም ቆንጆ ነው። ተወድታላችሁ። ፊታችሁ ጥርት ፍክት ነው የሚለው እንዳሞክሩት ተወድታላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ጅሳችንን በዚህ መልኩ ከሰራን በኋላ ለሹርባዬ ደግሞ ይሄንን 2 ካሳ እኔ በኮቡ ሻይ በምንጠጣበት 2 ኮብ ሹርበት ሀብ የሚባለውን አዘጋጅቻለሁ። ከዚህ ደግሞ ይሄንን ቀድሜ ነው ያዘጋጀሁት። ይሄ የቢዛ ሶስ ነው። ይሄ ደግሞ የቢዛው እንትኑ ነው፣ ቺዙ ነው እንደምታዩት። ከዚህ ጋር ደግሞ ደቆት ትንሽ ወሎበታል። ከዚህ ምንድን ነው የሚባለው ከልየትና ህድ ልሰራ አጅና በዚህ መልኩ ተዘጋጅቷል። ትጀመረበት አይደል? አልሐምዱሊላህ ምስጋና ለአላህ ለዓለማቱ ጌታ እሱ ምን ይሳነዋል። ከዛች ወደዚህ እየተመለሰ ነው። ደግሞ የተመለሰበት ምስጢሩን እነግራቸዋለሁ። ከእናንተ ምንም የተደበቀ የለም። በደንብ ይሻለኝ በደንብ ጥርት ብሎ ወደ ድሮ ማንነቱ ይመለስ ብዬ ነው እጅ አሰስዬ እየለቀቀኝ ነው። አልሐምዱሊላህ ትንሽ ነው የቀረው። ይሄ ሁላ እሳት የበላው ነበር የሚመስለው። እንዴት አይታችሁታል? ያው ብዙ ጊዜ እያያችሁ ነው። ይሄን 15 ሀባ የእንትን ነው የዶሮ ሳምቡሳ ነው። ይሄን ደግሞ 10 ሀባ የስጋ፣ ይሄም እንደዚሁ የስጋ ነው። ይሄም እንደዚሁ የስጋ 40 እስቲቆይ ይሄ 10 20 30 ይሄ 15 45 ሳምቡሳ ማለት ነው። ከዚህ ደግሞ የቢዛ ጅና አዘጋጅቻለሁ። እስኪ ላሳያችሁ ከተቻለ። ውድ ቤተሰቦች የቢዛ ጅና ይሄን ይመስላል፣ ግን አላስተካከልኩትም፣ ተረክረክ ብሏል። እንግዲህ እናንተ የሮመዳን ዝግጅታችሁ እንዴት ይመስላል? ይሄን እንደያችሁት ነው ይሄን ይመስላል። ገና ግን ሹርባውንም አልሰራው፣ ገና ልሰራ ነው። ኢንሻአላህ ቪዲዮ ካረዘመ አብረን እንሰራ በቀጣይ ቪዲዮ እንለቀ ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ውድ ቤተሰቦች። ሮመዳንን በስደት በሰው ሀገር ስንት ዓመት እንዳሳለፋችሁ ኮሜንት ጻፉልኝ። በጣም ከባድ ነው። እኔ በጣም ቆየሁ። 2009 ላይ ከሀገር የወጣሁ ነው። አሁን 10ኛ ሮመዳን ነው የማከብረው። አልሐምዱሊላህ ምስጋና ለአላህ ለዓለማት ጌታ። ከዚህም የባሰ ስላለ ምናልባት አሁን ከቤተሰብ ጋር አብረን ባንጾምም ከባሎቻችን፣ ከልጆቻችን፣ ከእናት ከአባት፣ ከእህት ከወንድሞቻችን ጋር ባንሆንም ያው በስልክ እየተገናኘን የምንፈልገውን ነገር እያደረግን ለስኬታችን እየታገልን ስለሆነ አልሐምዱሊላህ እኛም ከደረስንበት ቦታ ሳይደርሱ በመንገድ የቀሩ ስላሉ አልሐምዱሊላህ ነው። ሌላ ምንም አይባልም። እና ውድ ቤተሰቦች ያው እንግዲህ ቪዲዮ እንዳይረዝም ያህል ይህንንም እንዳያችሁ ተደራይተዋል። ቀጣይ ቪዲዮ እስከምንገናኝ ሰላም ቆዩኝ። ቀጣውን ደግሞ እለቃለሁ ኢንሻአላህ።